ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለው የቀን 26ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 26ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ ክህሎታችንን ማዳበር እንችላለን፣ ከሰዎች ጋር እንዴት በቀላሉ ኮሚኒኬት ማድረግ እንችላለን፣ እንዲሁም በአጭር ቀን ውስጥ እንዴት እንግሊዝኛ መናገር እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ ገብታችሁ ያላያችሁ ከመጀመሪያው ጀምራችሁ ከቀን አንድ ጀምራችሁ እስካሁን የሰራናቸውን ትምህርቶች በትክክል ብታዩ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ለቻናላችን አዲስ ናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን ማበረታቱን እያለን በታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንዴት እናንብበው፣ መጀመሪያ እንዴት እናንብብ፣ ከዛ ትርጉሙስ ምን ማለት ነው የሚለው እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። የመጀመሪያው ምን ይላል? እንዴት እናንብበው? ዲኦን ዱ ብለን ማንበብ ዱ አለን። ዋይኦዩን ዩ ብለን ማንበብ ዱ ዩ። ከዛስ ዲን እንደ ድ ማንበብ አርኢን እንደ ሪ፣ ኤምኤን ይቅርታ ኤምን እንደ ም ማንበብ። እዚህ ጋር ኢን አናነባትም ምክንያቱም ሁል ጊዜ እነግራችኋለሁ ሁለት አናባቢዎች በአንድ ላይ ከመጡባችሁ ተከታትለው ማለት ነው። ስለዚህ ኢን የመጀመሪያውን አናባቢ ባችሁ ቀጥሎ ያለውን አናባቢ አታነቡ ማለት ነው። ስለዚህ ዲን እንደ ድ ታነባላችሁ፣ አርኢን እንደ ሪ፣ ኤምን እንደ ም ማንበብ ድሪም ድሪም። ዩ ዱ ዩ ድሪም ዱ ዩ ድሪም ምን ማለት ነው? ህልም ታያለህ ወይም ህልም ታያለሽ ስንል ዱ ዩ ድሪም ማለት ዱ ዩ አንተ ወይም አንቺ፣ ድሪም ማለት ህልም ማለት ነው ማለት ነው። ስለዚህ ዱ ዩ ድሪም ህልም ታያለህ ወይም ታያለሽ ይሆናል። ከዛ መልስ ኢን እንደ ኤ ማንበብ፣ ቪኢን እንደ ቤ፣ አር ዋይን እንደ ሪ ማንበብ ኤብሪ ኤብሪ፣ ዲኤን እንደ ዴ፣ ዋይን እንደ ዴይ ዴይ፣ ኤብሪ ዴይ ኤብሪ ዴይ ምን ማለት ነው? ሁልጊዜ ሁልጊዜ ብለን መለስ። ኤብሪ ማለት እያንዳንዱ ነው፣ ሁሌም ማለት ነው። ዴይ ማለት ደግሞ ቀን ማለት ነው። ስለዚህ ሁሉም ቀን ወይም ሁልጊዜ ለማለት ኤብሪ ዴይ እንላለን ማለት ነው። ኤብሪ ዴይ። ከዛስ ኤስኢን እንደ ሲ ማንበብ ኤስኢን እንደ ሲ። ከዛስ ዋይ ኦ ዩን በአንድ ላይ ዩ ዩ ብለን ማንበብ ኤስኦን ሱ ኢንን ን ሱን 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 ማለት ምንድን ነው? ሲዩ ሱን ምን ማለት ነው? በቅርቡ እንገናኝ በቅርቡ እንገናኝ ስንል ሲዩ ሱን እንላለን። ሲዩ ማለት እንገናኝ እያለን ወይም እንታይ። ሱን ማለት ደግሞ ምንድን ነው? በቅርቡ ማለት ነው። ስለዚህ ሲዩ ሱን ስንል በቅርቡ እንገናኝ እያለን ነው። ከዛስ ቲኤን እንደ ቴ ማንበብ ኬኢን እንደ ክ ቴክ ቴክ፣ ሲኤን እንደ ኬ፣ አርኤን ር ኬር ኬር፣ ቴክ ኬር ቴክ ኬር ምን ማለት ነው? ራስክን ጠብቅ ወይም ራስሽን ጠብቂ ለማለት ቴክ ኬር እናለን ማለት ነው። ቴክ ማለት መጠበቅ መያዝ፣ ኬር ማለት ጥንቃቄ፣ ቴክ ኬር ማለት በአንድ ላይ ምንድነው? ራስክን ጠብቅ ወይም ራስሽን ጠብቂ ተጠንቀቅ እንደማለት ይሆናል ማለት ነው። ከዛስ አይን እንደ አይ ማንበብ ኤም አይን እንደ ሚ ማንበብ አይን እንደ አይ ኤም አይን እንደ ሚ፣ ሁለቱንም ኤስ እንደ ስ ማንበብ ሚስ ሚስ። ዋይ ኦዩን ዩ ብለን ማንበብ አይ ሚስ ዩ ምን ማለት ነው? ናፍቀኸኛል ወይም ናፍቀሽኛል ለማለት አይ ሚስ ዩ እንላለን ማለት ነው። ሚስ ማለት ምንድነው? መናፈቅ፣ ዩ አንተ ወይም አንቺ። ስለዚህ አይ ሚስ ዩ ናፍቀኸኛል ወይም ናፍቀሽኛል። ከዛስ መልስ ኤምኢን እንደ ሚ ማንበብ ቲኦን ቱ ብለን ማንበብ ሚቱ ሚቱ ማለት እኔም እያለ ነው ማለት ነው። እኔም ናፍቀኸኛል ወይም እኔም ናፍቀሽኛል ስንል ሚቱ እንላለን ማለት ነው። እኔም ለማለት እንጠቀመዋለን ማለት ነው። ያ ወደ ቀጣዩ እንሂድ። እዚህ ጋር አሁንም አይን እንደ አይ ማንበብ ቢኢን እንደ ቢ ኤል አይን እንደ ሊ ማንበብ ቪኢን እንደ ቭ ማንበብ ብሊቭ አይ ብሊቭ አይኤንን ኢን ብለን ማንበብ ዋይ ኦዩን ዩ ብለን ማንበብ አይ ቢሊቭ ኢን ዩ ምን ማለት ነው?
አምንሃለሁ ወይም በአንተ አምናለሁ ስንል አይ ቢሊቭ ኢን ዩ እንላለን ማለት ነው። በአንተ አምናለሁ ወይም በአንቺ አምናለሁ ስንል አይ ቢሊቭ ኢን ዩ። አይ ቢሊቭ ስትሉ ምን ማለት ነው? ማመን ማለት ነው። አይ ቢሊቭ አምናለሁ እያላችሁ፣ ኢን ዩ ስንል በአንተ ወይም በአንቺ እያልን ነው ማለት ነው። ያ ከዛ መልሳችን ግልጽ ነው። አመሰግናለሁ ነው የሚሆነው። ስለዚህ ቲኤችኤን እንደ ቴ ማንበብ፣ ቲኤችኤን እንደ ቴ፣ ኤንን እንደ ን፣ ኬ እንደ ኬ፣ ተንክ ዋዩን ዋይ ኦዩን ዩ ብለን ማንበብ። ተንክ ዩ ተንክ ዩ ምን ማለት ነው? አመሰግናለሁ ብለን መለስን ማለት ነው። ከዛስ ኤስን እንደ ስ ማንበብ፣ ቲኤን እንደ ቴ፣ ዋይን እንደ ስቴይ ስቴይ ስቴይ፣ ኤፍኦን ፎ ፎ። ከዛስ ሲዩ እንደ ከ፣ ኤስኢን እንደ ዝ፣ ዲን እንደ ዝ። ፎከስድ ፎከስድ ፎከስድ፣ ስቴይ ፎከስድ ስቴይ ፎከስድ ምን ማለት ነው? ስቴይ ፎከስድ ትኩረት አድርግ ወይም ትኩረት አድርጌ ስንል ምን እንዳለን? ስቴይ ፎከስድ እንላለን። ስቴይ ማለት ባለበት ሁን መቆየት ማለት ነው። ፎከስድ ማለት ደግሞ ትኩረት ማድረግ ነው። ስለዚህ ስቴይ ፎከስድ ካልን ትኩረት አድርግ ወይም ትኩረት አድርጊ እያልን ነው ማለት ነው። ከዛ አደርጋለሁ ከሆነ አይን እንደ አይ ዳብሉ አይን እንደ ዊ ማንበብ፣ ሁለቱንም ኤል እንደ ል ማንበብ። አይ ዊል ምን ማለት ነው? አደርጋለሁ ብለን መለስን ማለት ነው። ስቴይ ፎከስድ ማለት ባለበት ወይም ትኩረት አድርግ እያልን አይደለ? ከዛ አደርጋለሁ ስትሉ አይ ዊል ብላችሁ አይ ዊል ፎከስድ ማለት ትችላላችሁ። ይሄን መጨመር ማለት ነው። ዊል ገና ለወደፊት እንደዚህ አደርጋለሁ ለማለት ስለሆነ፣ ስለዚህ አይ ዊል ስትሉ አደርጋለሁ ማለታችሁን ይገልጻል ማለት ነው። ያ እዚህ ጋርስ ኪኢን እንደ ኪ ማንበብ፣ እንደ ኪ፣ ፒን እንደ ፕ፣ ኪፕ፣ ኤልኤን እንደ ለ ማንበብ፣ እንደ ለ፣ አርን እንደ ር፣ ኤን አይን እንደ ኒ፣ ኤንን እንደ ን፣ ጅን እንደ ግ። ለርኒንግ ኪፕ ለርኒንግ ምን ማለት ነው? መማርን ቀጥል ወይም መማርሽን ቀጥይ፣ ኪፕ ለርኒንግ እንዳታቆሚ፣ ተማር ወይም ተማሪ እያልን ነው ማለት ነው። ከዛ መልሳችን ግልጽ ነው። ኢን እንደ ኤ ማንበብ፣ ቢኢን እንደ ቤ፣ አርዋይን እንደ ሪ ማንበብ፣ ኤቭሪ፣ ዲኤን እንደ ዴ ማንበብ፣ ዋይን እንደ ይ ማንበብ፣ ዴይ፣ ኤቭሪ ዴይ ምን ማለት ነው? በየቀኑ እማራለሁ አላቆምም እያለ ነው ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችንን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች እስከ መጨረሻው ማየትና መከታተል እና ደግሞ ሞር ፕራክቲስ ማድረግ። አሁን እዚህ ጋር የተማርናቸውን እናንተን ፕራክቲስ አድርጉ። እንግሊዝኛ በእርግጥ ልምምድ ይፈልጋል። ዋናው ድፍረት ነው። ልምምድ ካላደረጋችሁ እንግሊዝኛን ለመልመድ በጣም ይከብዳል ማለት ነው። ስለዚህ ሞር ፕራክቲስ ልምምድ አድርጉ ማለት ነው። በደብተራችሁ እየጻፋችሁ ከሰዎች ጋር ለመግባባት መሞከር ሳትፈሩ ማለት ነው። ትንሽም ብትሆን በቃ ያችን ቃል አውጧት። ካላወጣችኋት እናንተም አትለምዱም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም እየተመኘሁላችሁ ሰናይ